Hi guys, እንዴት ናችሁ? ምን ሆነኝ ከሞመንት ፋንዳሜንታልስ ኦፍ ሶፍትዌር ኢንጂነሪንግ ሲሪየስ 1 ኢንትሮዳክሽን ፓርት 3። በዚህ ፓርት የምናየው ሶፍትዌር ኢንጂነሪንግ መማራችን ለምን እንዳስፈለገ ነው። በዚህ ስር ሶፍትዌር ኢንጂነሪንግ መማራችን ለምን እንዳስፈለገ የሚጠቅሱልን ቤዚክ የሆኑ ፖይንቶችን እናያለን መጀመሪያ። ቀጥለን ደግሞ ስለ ሶፍትዌር ኢንጂነሪንግ አመጣጥ አጭር ሂስትሪ እናያለን። ሶስተኛው ደግሞ ኢምፖርታንት የሆኑ ሶፍትዌር ኢንጂነሪንግ ከመጣ በኋላ የመጡ ኢምፖርታንት የሚባሉ ፕሮግሬሶችን አይተን ይሄን ፓርት እንጨርሳለን ማለት ነው። ኦኬ ሶፍትዌር ኢንጂነሪንግ መማራችን ለምን እንዳስፈለገ ስናይ አንደኛ ላርጅ የሆኑ ፕሮግራሞችን ለመስራት የሚያስችሉ ስኪሎችን ለማግኘት ነው። ይህን ስንል ማለታችን ነው እንደምናውቀው ሳይዙ የፕሮግራማችን ሳይዝ እየጨመረ በሄደ ቁጥር ኮምፕሌክሲቲው በጣም ኤክስፖኔንሻል በቅጽበት እየጨመረ ነው የሚሄደው ማለት ነው። ደግሞ እንደምናውቀው በፕሮግራም አፕሮች ላይ ሆነን ሶፍትዌሮችን የምናበለጽግ ከሆነ ፕሮግራም አድሆክ ነው አይደል? በዘፈቀደ የምንሰራው አይነት ነው። የሆነ የሚከተለው ሲስተማቲክ የሆነ ወይ የለም። ስለዚህ በጣም አስቸጋሪ ነው የሚሆነው ማለት ነው። እነዚህ ነገሮችን ለመፍታት ደግሞ የሶፍትዌር ኢንጂነሪንግ ሀሳብ መርሆች ያስፈልጉን ነበር ማለት ነው። ሌላኛው ደግሞ በጣም ኮምፕሌክስ የሆኑ ፕሮግራሚንግ ፕሮብሌሞች ለመፍታት ችሎታዎች ያስፈልጉን ነበር። ስለዚህ የሶፍትዌር ኢንጂነሪንግ ያስፈልገናል። ሌላው ደግሞ ለስፔሲፊኬሽን እና ዲዛይን ያሉ ሶፍትዌር ኢንጂነሮች የሚሰሯቸው ስራዎችን ለመስራት ቴክኒኮች ያስፈልጉን ነበር። ስለዚህ ሶፍትዌር ኢንጂነሪንግ ያስፈልገናል። ደግሞ ሃየር ፕሮዳክቲቪቲ እንዲኖረን ደግሞ የምንሰራው ነገር ደግሞ በጣም በተር የሆነ ኳሊቲ እንዲኖረው በተር ፕሮግራመር መሆን አለብን ማለት ነው። ስለዚህ ሶፍትዌር ኢንጂነሪንግ ስኪሎችን ስንማር በተር ፕሮግራመር እንሆናለን ማለት ነው። ስለዚህ ሶፍትዌር ኢንጂነሪንግ ያስፈልገናል። ሌላው ደግሞ በጣም ኢምፖርታንት የሚሆነው ወይም ሶፍትዌር ኢንጂነሪንግ በጣም እንዲመጣ ያደረገው ነገር ሶፍትዌር ክራይሲሶች ነበሩ ማለት ነው። እነዚህን ክራይሲሶችን ለመቀነስ ነበር። ክራይሲሶች ምንድናቸው ስንል አንደኛ ዩዘሩ የሰጠልን ሪኳርመንት አለማሟላት፣ ደግሞ በፍጥነት ክራሽ ማድረግ፣ በጣም ውድ መሆን፣ በጣም ደግሞ አልተር ዲባግና ኢንሃንስ ለማድረግ ዲፊካልት መሆን፣ ደግሞ ዴሊቨሪው በጣም መዘገየት እና ያሉን ሪሶርሶችን ነን ኦፕቲማሊ መጠቀም። እሱ ማለት ለምሳሌ አንድ ኮምፒውተር መስራት የሚችለውን ነገር 5 ኮምፒውተር መጠቀም ነን ኦፕቲካል የሚይዘው ሪሶርስ ነው አይደል? እንደዚህ አይነት ነገሮች ክራይሲስ ይባላሉ ማለት ነው። ኦኬ በ1950ዎቹ እና በ1960ዎቹ ላይ የሚሰሩ ሶፍትዌሮች አንስትራክቸር እና በጣም አስቸጋሪዎች ነበሩ። ለምሳሌ ሊፒ ኮንትሮል ማድረግ አይችሉም ነበር። ከ4 እና ከ5 ዓመት የሚመጡት 1 ዓመት መጨመር እና መቀነስ አለ አይደል? ስለዚህ እነዛን ነገሮችን ኮንትሮል ማድረግ አይችሉም ማለት ነው። ሌላኛው ደግሞ ኢንተርፌስ ሚስሊ ነው የሚጠቀሙት። ለምሳሌ የስልካችን በተን ከላይ በኩል ቢኖር ወይም የታች የሚደረግ ነገር ጫፍ ላይ ከላይ ቢኖር በቃ የሆነ ሰንስ አይሰጥም ማለት ነው። ላይክ በዛ ሚንስ ነበር ኢንተርፌሶችን እየተጠቀሙ የነበሩት ማለት ነው። የሴኩሪቲ ፕሮብለም ነበር። በጀትን የመቆጣጠር አይችሉም። ደግሞ ዴሊቨር የሚያደርጉም ሌት አድርገው ነው። አስፈላጊ ያልሆነ ኮምፕሌክሲቲ እየጨመሩ ነበር ማለት ነው። ኦኬ ብሪፍ ሂስትሪውን ስናይ ሶፍትዌር ኢንጂነሪንግ የተዋወቀው በ1968 ላይ ነበር። ያስተዋወቁት ኔቶ ነበር፣ ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የሚባለው ማለት ነው። ይሄ ደግሞ ዋና መንስኤው ሶፍትዌር ኢንጂነሪንግ እንደ ዲሲፕሊን እንዲመጣ ያደረገው ነገር ሶፍትዌር ክራይሲሶች ነበሩ መጀመሪያ እንዳልኩኝ። ይሄ ደግሞ የሶስተኛው ትውልድ የኮምፒውተር መምጣት ወይም የኮምፒውተሩ የሶስተኛው ትውልድ ኮምፒውተር እንደ መገለጫ አይነት ነበር ማለት ነው። በጣም ኮምፕሌክስ የሆኑ ሶፍትዌሮችን መያዝ ማለት ነው። ክራይሲሶች ደግሞ በጣም ዲሌይ መዘገየት ሊሆን ይችላል፣ ኦቨር በጀት፣ ኢረር ፕሮን ወይም ለስህተት ተጋላጭ መሆን፣ እንደዚህ አይነት ነገሮች ክራይሲሶች ናቸው። ሶፍትዌር ኢንጂነሪንግ እነዚህን ለማምጣት ብሎ እነዚህ ነገሮችን ለማሻሻል ብሎ አቅደው ነበር የመጣው ማለት ነው። ኦኬ ደግሞ ሶፍትዌር ኢንጂነሪንግ ስንጠቀም ሪላቢሊቲው ወይም የምንሰራው ሶፍትዌር ታማኝነቱ፣ ሜንቴናቢሊቲው፣ ሌላው ደግሞ ኤፊሺየንሲው በጣም ይጨምራል ማለት ነው። ስለዚህ እነዚህ ነገሮችን ለማሻሻል ብሎ እነዚህ ነገሮችን ለማሻሻል ኤም ዳርጎ እንደ ፎርማል ዲሲፕሊን ወይም እንደ ራሱን የቻለ እንደ ዲሲፕሊን መጥቷል ማለት ነው ሶፍትዌር ኢንጂነሪንግ። ሌላኛው ደግሞ ሶፍትዌር ኢንጂነሪንግ ከመጣ በኋላ የመጡት ኢምፖርታንት የሚባሉ ፕሮግሬሶችን ስናይ አንደኛ በጣም ኮምፕሌክስ የሚባሉ ሶፍትዌሮችን መስራት ተችሏል ማለት ነው። አዳዲስ ሶፍትዌሮች ዲሲፕሊን በመምጣቱ ምክንያት አዳዲስ ሶፍትዌሮች፣ አዳዲስ ቴክኖሎጂዎች ታውቀዋል። ሌላኛው ደግሞ በማበልጸግ ሂደት ላይ የምንጠቀማቸው ብዙ አክቲቪቲዎቹ በደንብ አድርጎ መረዳት፣ እነዚህ አክቲቪቲዎችን መጠቀም ሶፍትዌር ኢንጂነሮች ማለት ነው መጥቷል። ሌላኛው ደግሞ በጣም ውጤታማ የሚባሉት ለስፔሲፊኬሽን፣ ለዲዛይን፣ ለኢምፕሊሜንቴሽን የምንጠቀሟቸው ሜቶዶች መጥተዋል። አዳዲስ ኖቴሽኖች፣ ቱሎች ታውቋል ማለት ነው። ኦኬ ስንጨርስ እነዚህ ጥያቄዎችን በደንብ አድርጓቸው እያቸው የግቢዎቹ ሜድና ፋይናል የሚመጡ ጥያቄዎችን ጨምሬ ፋይናል ፓርቶች ለሚመጣ ነው የሚሆነው። ፒዲኤፉን ከፈለጋችሁ ቴሌግራሜን ዲስክሪፕሽን ቦክስ ላይ አስቀምጫለሁ፣ ማየት ትችላላችሁ። አመሰግናለሁ።